ዛሬ በሮተርዳም የህዝብ ትራንስፖርት ላይ ስለተፈጠረው ትልቅ መስተጓጎል አጠር ያለ መረጃ ይዤላችሁ ቀርቤያለሁ። እንግዲህ ነገሩ የሆነው በከባድ የበረዶ ዝናብ እና ውርጭ ምክንያት ነው። በዚህም የተነሳ የሮተርዳም ከተማ እንቅስቃሴ ሙሉ በሙሉ ቆሟል ማለት ይቻላል። የህዝብ ማመላለሻ አገልግሎትም በጣም ተጎድቷል። በመጀመሪያ ደረጃ የአውቶቡስና የትራም አገልግሎቶች ሙሉ በሙሉ ነው የቆሙት። ሁኔታው ምን ያህል ከባድ እንደሆነ እንድታወቁ አንድ ትራም በረዶ ላይ ተንሸራቶ ከሃዲዱ ወጥቶ ምሰሶ ገጭቷል። እናም የከተማው የትራንስፖርት ባለስልጣን አሪቲ ሁሉንም ትራሞች ወደ ማደሪያቸው እየመለሰ ነው። ሁለተኛ ወደ ሜትሮ ስንመጣ እሱም ቢሆን ከችግር አላመለጠም። ያው አገልግሎት እየሰጠ ቢሆንም ከፍተኛ መዘግየቶችና መሰረዞች ግን አሉ። ስለዚህ ያንን መጠበቅ አለባችሁ። በመጨረሻም ደግሞ ችግሩ በሮተርዳም ብቻ የተወሰነ አይደለም። የአገሪቱ ብሔራዊ የባቡር አገልግሎት ኤንኤስ በመላው አገሪቱ አገልግሎቱን ቀንሷል። እንዲያውም አንዳንድ ዓለም አቀፍ ጉዞዎችን ሳይቀር አቋርጧል። ባጭሩ የክረምቱ ወጀብ የሮተርዳምን የሕዝብ ማመላለሻ አገልግሎት ሙሉ በሙሉ በሚባል ደረጃ በማሽመድመድ ተጓዦች ጉዞአቸውን እንዲያዘገዩ አስገድዷል።